ሰላም አለይኩም ወራህመቱላሂ ወበረካቱሁ። ጠቅላይ ሚኒስተሩ በዛሬው ፓርላማ ውሏቸው በአማራ ልዩ ኃይል ጉዳይ ተጠይቀው የመለሱት መልስ በጣም አስገርሞኛል። በሱ አንዳንድ ነገሮች ማለት ፈልጋለሁ። ከዛ በፊት ግን የአማራ ልዩ ኃይል ባይባል ደስ ይለኛል። ምክንያቱም የአማራ ሙስሊሞች እስታልተካተቱበት ድረስ እስተለሉበት ድረስ የአክራሪ ኦርቶዶክስ ልዩ ኃይል ወይም የአክራሪ ክርስቲያኖች ልዩ ኃይል ቢባል ነው ደስ የሚለው። ያ ነው ስሙ መሆን ያለበት። ምክንያቱም እኔ አስታውሳለሁ ጀነራል አሳምነው ጽጌ ሲያሰለጥን አማራ ሙስሊሞች ልዩ ኃይል ውስጥ ለመቀላቀል የፈለጉና ታገው ልዩ ዞን የመጡ ወጣቶች ያገው ወጣቶች እንዳይቀላቀሉ አድርጓል። ጀነራል አሳምነው ጽጌ እንዳይሰለጥኑ አድርጓል። የአማራ ሙስሊሞች እዚህ ውስጥ መከላከያ ውስጥ እንዳይገቡ ከልክሏል ጀነራል አሳምነው ጽጌ። ስለዚህ እንዳለ ያለው ክርስቲያን አክራሪ ኦርቶዶክሶች ናቸው ተመርጠው የግራኝ አህመድ ሰፋሪዎች የዛሬ 500 ዓመት ወረራ እንዲያደረገብን ኢማሙ አህመድ የኦሮሞ ወራሪ አሁንም በዙሪያችን ከቦናልና ለዛ ተዘጋጁ ብሎ ነው ሲያስመርቅ ያስመረቃቸው ታስታውሳላችሁ። ስለዚህ ይሄ ኃይል የአማራ ልዩ ኃይል ሳይሆን የኦርቶዶክስ ልዩ ኃይል ቢባል ነው ያ ነው ስሙ መሆን ያለበት ማለት ነው። እንደምታውቁ እዩ ይሄን ፎቶ ተመልከቱልኝ። አሁን እዚህ ላይ ወነግ አለ። እዚህ ላይ ያለው ንጹሃን ገበሬዎች ናቸው ያሉት። ንጹሃን ሴቶች ህፃናቶች ናቸው ያሉት። እዚህ ግን ምሽግ ቆፍረው ድንጋይ ክበው እንግዲህ ተላይ ሆነው በመትረኪስ ህፃናቶችን ቤቶችን ሲያቃጥሉ በአብሪ ጥይት የሚታይበት ፎቶአቸው ይሄ ነው። ፎቶሾፕ እንኳን አይደለም። ስለዚህ ተመልከቱ የሰሩትን ምሽግ ቆፍረው ገበሬዎቹ ዘንድ መንደር ሄደው መንደር ላይ ወነግ አለ እንደው አለ ታላችሁስ ማለት ነው። የሚዋጋ አካል መንደር ላይ ነው የሚቀመጠው፣ መንደር ላይ ሆኖ ነው የሚዋጋው። እነዚህ ሰው ግን እላይ ጎራው ላይ ሆነው መንደሩ ህፃናትንና ሴቶቹን ለመግደል እና የአማራን ልዩ ኃይል እኔ ነኝ የማሰማራው አሉ ጠቅላይ ሚኒስተሩ አይደል። የአማራን ልዩ ኃይል እንኳንስ ትግራይ ክልል ገብቷል ተብሎ ሲጠየቁ እንኳን ትግራይ ክልል አይደለም ሶማሌ ወስጄ አሰማራዋለሁ፣ ስለዚህ በእኔ ትእዛዝ ነው ያለው እኔ ነኝ የማሰማራው ብለዋል። ስለዚህ ይሄን ሁሉ ቃጠሎ የአማራ ልዩ ኃይል ሲያወድም ኢማሞቻችንን መስጊድ ገብቶ ሲገልና ሲረሽናቸው ሙስሊሞቹን ግደሉ እያሉ በየመስጊዱ እየሄዱ ሲረሽኑ የአማራ ልዩ ኃይል በጠቅላይ ሚኒስተሩ አንድም በጠቅላይ ሚኒስተሩ ፈቃድ አግኝቷል፣ ሁለቱም ደግሞ እንግዲህ እንዳልኳችሁ የአማራ ልዩ ኃይል አይደለም ስሙ የኦርቶዶክስ ልዩ ኃይል ነው መባል ያለበት። ስለዚህ አንድም ሙስሊም የለማ ሙስሊም እኮ የለም። አሁን አንዳንዶች የአማራ ልጆች እኛ አማሮች ነን በቃ አትንኩን በቃ በአማራነታችን እየተገደልን ነው ይላሉ። ነገር ግን ልዩ ኃይል ውስጥ በቢያዴን ስልጣን ውስጥ እንዳትሳተፍ ተደርገሃል። ይኸው ተመልከቱ፣ ወሎን ተመልከቱ። የወሎ ተወካይ አንድ ያለ አማራ ፓርላማ ውስጥ እኮ አንድ ሙስሊም እኮ የለም። አንድ ሙስሊም እንዳለ ክርስቲያኖች ናቸው። እስቲ የታለ አንተን እንደሰው አንተን አማራ ነህ ብለው ተቀብለው ያስተናገዱብህ ቦታ እስቲ ንገረኝ። የአማራ ሙስሊም ማለት ነው። እንደ አማራ ከሆነ ተብሔር ከሆነ እኔም እኮ ተዛ ማህበረሰብ የወጣሁ ነኝ። ነገር ግን እኔን በሃይማኖቴ ብቻ ይገሉኛል። ተመልከቱ ጎጃም ላይ ጎንደር ላይ የሚገደለው ሙስሊም ደረሶች መስጊድ ላይ ቦምብ የሚወረወርባቸው አማሮች ሳይሆኑ ቀርተው ነው። እንዳውም የወሎ ሙስሊሞች ናቸው ደረሳዎች ናቸው ሊቀሩ ጎንደር ላይ መጥተው አሁን በቅርቡ ከ50 በላይ ቡቲኮች ሙስሊሞች ሲዘረፉ ስንት ደረሶች የተገደሉት ቤተክርስቲያን ውስጥ ወስደው የጨፈጨፋቸው። ስለዚህ የአማራ ልዩ ኃይል ሳይሆን የኦርቶዶክስ ልዩ ኃይል ያደረሰው ጥፋትና ውድመት ተጠያቂው ጠቅላይ ሚኒስተሩም ጭምር ናቸው። በከሚሴ በኦሮሞ ላይ የደረሰው ጥፋት ማለት ነው። እኔ ነኝ ያዘዝኩት ብለው ስለሚሉ ማለት ነው የአማራ ልዩ ኃይል ወይም የኦርቶዶክስ ልዩ ኃይልን እኔ ነኝ የማሽከረክረው እኔ ነኝ የማዛቸው ስላሉ ማለት ነው። ስለዚህ ቆም ብለን ልናስብ ይገባል። እኛ የአማራ ሙስሊሞች ነን የምንል ሰዎች ቆም ብለን ልናስብ ይገባል። እነዚህ ሰዎች ያሴሩልን ሴራ በጣም ከባድ ነው። እኛን ለማጥፋት ነው የተሰለፉት። እስቲ ሙስሊም እኔ ወከልኩት ፓርላማ ውስጥ አለ በለኝ እስቲ ታማራ ማለት ነው።
አማራ ተሚባለው ፓርላማ ውስጥ ባህር ዳር ላይ ተምታየው ፓርላማ ላይ አንድ ሙስሊም አለ የለም። እንዲያው አልፎ አልፎ ተመቶ ሴት አንዲት ሽማግሌ አንዲት አሮይት አይኗን እንኳን መግለጥ ያቃታት ታራተኛ ክፍል የወደቀች የሆነ አለ አይደል? በቃ አንዲት የቤት እመቤት አሮይት ሴት አምጥተው እዛ ቁጭ ያረጋሉ። ሙስሊም ወንድ እንኳን የለም። ገብታችኋል? የተማረ ኃይል ማለት ነው ሙስሊሙን የሚወክል። ለዚህ ነው በቃ እኛ የአማራ ሙስሊሞች ብቻ እንጂ የአማራ ሙስሊም የሚባል ነገር ማቆም አለብን። እያጠፉን